ህይወት ከባድ ነው ብላችሁ የምታስቡ ሰዎች ብቻ ይህንን ቪዲዮ ተመልከቱ። ዛሬ ማንም ባገኝ ጥሩ ነው። ኒክ ቮይቺች ከ70 በላይ ሀገሮች በመሄድ አነቃቂ ንግግርን ያደረገ፣ ብዙዎችን ኢንስፓየር ያደረገ፣ ብዙዎችን ያስተማረ፣ ለብዙዎች የስራ ዕድል የፈጠረ ሰው፣ ኢንተርፕረነር፣ ጸሐፊ እንዲሁም ደግሞ ተናጋሪ፣ መንፈሳዊ ነገሮችን በማስተማር ይታወቃል። ይህንን ሰው በማግኘቴ በጣም ነው ትልቅ ደስታ የተሰማኝ። ምክንያቱም ለመጀመሪያ ጊዜ ያነበብኩት የእንግሊዝኛ መጽሐፍ የእሱን ታሪክ ላይፍ ዊዛውት ሊምፕስ የሚል መጽሐፍ ነበረ። ከአንድ ሰው ስጦታ ተሰጥቶኝ ማለት ነው በልጅነቴ። ዓለም ላይ ባገኛቸው ብዬ ከመመኛቸው ሰዎች ውስጥ አንዱ እሱ ነው። እንዴት እንዳገኘሁት ሌላ ጊዜ ነግራችኋለሁ። ግን ሰው የሆነ ነገር ከፈለገ ማድረግ እንደሚችል እሱም በማግኘቴ ብቻ ማረጋገጫ ሆኖልኛል። እኔና ይሄ ሰው እግርም እጅም ሳይኖረው ዓለም ላይ ተጽዕኖ መፍጠር የቻለ ሰው ነው። እናንተ እግርም እጅም ኖሯችሁ ህይወት ከባድ ነው ማሸነፍ አይቻልም የምትሉ ከሆነ እንደሱ ብትሉስ ምን ትሉ ነበር? ስለዚህ ህይወት ከባድ አይደለም። ይሄ ሰው ከአውስትራሊያ ተነስቶ አትችልም፣ እንዳይመጣ አይሆንም፣ ትምህርት ቤቱ ለሱ የሚሆን አይደለም ምናምን ከሚባል ዓለም ውስጥ ወጥቶ ዓለም ላይ ደግሞ ተጽዕኖ መፍጠር የቻለ ሰው ነው። በጣም ብዙ ሚሊዮኖች እሱን ለማየት ይጓጓሉ። እሱ በአንድ መድረክ ላይ በሚያደርገው ንግግር ዓለም ላይ ብዙ ሰዎች ብዙ ገንዘብ ይከፍላሉ። አይገርምም? እኔ እሱን አግኝቼው ነበር። የጠየቅኩት አንድ ጥያቄ ነው። ካወራናቸው ነገሮች ውስጥ ጠቃሚ ነው ብዬ አሰብኩት። ኢትዮጵያ ብትመጣ ደስ ይለናል፣ ብዙዎችን ኢንስፓየር ብታደርግልን ብዬው ነበር። እንግዲህ በጉጉት እንጠብቀዋለን አይደለ? ግን ስለሱ እንድትመለከቱ እንድታውቁ፣ መዋኘት ይችላል፣ ማንበብ ይችላል፣ መጻፍ ይችላል፣ ጎልፍ ይጫወታል። በቃ ምን ብዬ ልንገራችሁ፣ በጣም ብዙ አይነት ችሎታዎች አሉትና በጣም ማደንቀው ሰው ነው። በድጋሚ ሳገኘው ምን ብዬ ልጠይቅላችሁ? ኮሜንት ላይ ጻፉልኝ። እንደገና ደግሞ ዓለም አቀፍ ተጽዕኖ ፈጣሪ ሰዎች ውስጥ ማንም ባገኝ ደስ ይላቸዋል? እሱንም ኮሜንት ላይ ጻፉልኝ።